ከተከራየሁበት ቤት ስወጣ ሸበጤን ጣጣ እያደረግኩና በረሽሙ እያፋሸኩ ነበር። ከአየሩ ጀምሮ አንዳች ዱካክ ነገር ነበረው። እኔም በጠዋት ለመነሳት ያስገደደኝ በጠዋት ወደ ስልክ የገባው እናቴ ጥሪ ነበር። ደህና አደርክ ኤርምዬ የሚል የሷ የጠዋት ድምጽ ነበር። ግማሽ አካሌ ፈጽሞ አልነቃም ነበር። እንደ ነገሩ የዋተትኩ ነበር። ደህና ያልኩት ኤርምዬ፣ እሺ ሌላውስ ቀን እንደው ይቅር፣ እንደው ምን አለ ሰንበቱን ሄደ ቅዳሴ ያስቀድሰ እንኳን ብትመለስ አለችኝ በትዝብትና በምክር አይነት ቅላጼ። እማ ያለችኝ አንድ ረፍቴን በሌሊት ተነስቼ እችልባታለሁ ብለሽ ነው አልኩኝ። በነበረን ንግግር ውስጥ አይኖች ያልተከፈቱ፣ ምክንያቱም አንዱ አይኔ እንደ ነገሩ እንኳን ገርበብ ብሎ ከውጭ ያለውን የንጋት ወገግታ ከተመለከቱ ቡና ጠጥቶ እንደነቃ ሰው አይኖቼ ብልጥጥ ማለታቸው ማይቀር ነበር። እኔ ለነገሩ ማይደክመኝ፣ እህትህም እኮ እንዳንተ ሆናለች። ይኸው ሰው በጠዋት ነጠላውን አንጠልጥሎ ከልጁ ጋር ደብር ሲሄድ እንዴት እንደሚያስቀና፣ እኔ ግን አለው አለች። በጠዋት ምሬት ለማሰማትና ትንሿ እህቴን ሚጡንም ከኔ ጋር ቦጨቅ ለማድረግ እንደሆነ ገባኝ። እማዬ ከሚጡ ጋር ግጭት ውስጥ ስትገባ እኔ ጋር ደውላ ስለሚጡ ስታወራ አንዳች ነገር ከላዩ ላይ ቅልል ይልላታል። እኔም ታናሿ እህቴን ሚጡን ምን አባቷ ነው ቆይ ልምጣላት ብቻ በማለት እማዬን ቀለል እንዲላትና ንዴቷ እንዲመለስላት አደርጋታለሁ። ታዲያ ከእማዬ ጋር ስልኩ እንደዘጋው ምደውለው ወደ ሚጡ ጋር ነበር። ሚጣሽ ከኔ የባሰች እሳተ ነበልባል ነች። ምላሷን ማችሎት ይሄን አባዬ በህይወት ቢኖር ኖሮ አንቺን የነካ ይወጋ እንደተባለው በዘፈኑ እሱ ሚጣን እንኳን በኃይለ ቃል ቀርቶ በቀንድብ ቀን አድርጎ እየተመለከታት ጋር ሰጣ ገባ ውስጥ መግባቱ ማይቀር ነበር። እሷም የልብ ልብ ይሰማት የነበረው እሱ ሚጣን የነካ ማለቱ እንደዛ ማለቱ ነበር። ታዲያ የጠባይ ነገሩ ከሱ የተቀዳ ነው የሚመስለው። ሚጣሹ ልቧ ንጹህ ነው፣ ነገር ግን አስተዋይ ናት። ነገሮችን በብዙ ርቀት መመልከት ምትችል ናት። በዛ ላይ ካልደረሱባት ለሰው መሬት የሆነች ናት። ሆኖም ሲነኳት ምታቃጥል ነበልባል ናት። ታዲያ ጠባይ ለኔና ለማዬ ጭምር ነበር። ቦጅባጃው ማዬ ማይሆን ስህተት የሰራች ከሆነ ወደ ኋላ ምትላት አይነት ደግሞ አልነበረች። እኔም እንደ ታላቅ ወንድምነቴ ደውዬ እሷን ለመቆጣት ስሞክር ቀደም አድርጌ ድምፄን ጎርነን አድርጌ ባትመለከተኝም ደረቴን ሰቀል አድርጌ ነው። ሆኖ ሚጣሹ አይበግራትም ነበር። ከኔ በባሰ መልኩ ስተር ብላ ነበር ሰላምታ የምትመልሰው። እጅግ ተቆጥታ። ታዲያ እንደ ነገሩ ገረፍ አድርጌ ቆጣ ካልኳት በኋላ ወደ ማግባባቱ ገባለሁ። ይዛኔ ነበር በብስጭት እማዬ ስላጠፋችሁ ነገር ሀተታዋ የምታቀርበው። ታዲያ ሚጣሹ ቁም ነገረኛ፣ ረገብ ያለች እንደዚህ አይነት ጸባይ አላት። በሆነ ነገር ላይ እሷን ሳማክር እንኳን ውስጥ አንዳች ቁም ነገር ይንጨብጣል። ካለ እድሜው የበሰለች ናት። ነገሮችን አርቆ ማሰብና ከብዙ እይታ መመልከቱን ተክናበታለች። አንዳንዴ በእድሜ ከኔ በለጥ ያለች ሴት እንደ አማካሪ ማውራ ያክል ግር ይለኛል። እማዬ እንደ ነገሩ ሚጣንም በተመለከተ አሜት ቢጤም ነገር ልታወራኝ ፈልጋ ነበር። ሆኖም እኔ ተጫጭኖኝ የነበረው እንቅልፍ ሊያስወራት አልቻለም። እማዬ ወይ መልሼ ልደውልልሽ እናቴ፣ ስልክ የገባብኝ ነው አልኩ። እሺ በቃ ከቻልክ ግን ተሳልመህም ቢሆን ተመለስ እሺ። እኔ ምሽቴን ገልጬ ስልኩን ዘጋው። አይኖቼ በስህተትም ቢሆን ገለጥ ብለው የውጩን አየር በተጋረደው ጨለማ አሳልፎ ያለውን የንጋት ብርሃን ለመመልከት ችሏል። ሆኖም ግን አየሩ ብርሃን የቀላቀለ አይደለም። ይልቁንስ ተኙ የሚያስብል የዝናብ አየር እንደሆነ ያስታውቃል። በረዥሙ ተንፍሼ ተገላብጬ ለመተኛት ሞከርኩ። ሆኖም እንቅልፍ የሚባል ነገር በአይኔ ሊዞር አልቻለም ነበር።
ከሱ አልፎ በአሸ እንደሚታደል ነገር የበዙት የሰፈሩ ህጻናት ፀሐዩ፣ ዝናቡ፣ ክረምቱ፣ በጋው አይበግራቸው ተነስተው ግቢውን በአንድ እግሩ ያቆሙታል። ድምጻቸውን ስሰማ አንዳች ነገር ነጭ ያደርገኛል። አንዳንዴ ለነሱ ብዬ የተከራየሁትን ቤት በቀየር ሁሉ ብዬ አስባለሁ። ንዴቴ ናረ። ልክ ቢንቢ ጆሮ ላይ እንደምትጨፍርበት አይነት ሰው ብስጭት ጣልኩኝ። ትራሱን አንስቼ አናቴ ላይ ጫንኩት። ሆኖም ያቺ ጠባብ የወንደ ላጤ ቤት ሳውንድ ፕሩፍ አልነበራትም ነበርና ድምፁ አናቴ ላይ መፈንጨት ጀመረ። በንዴት ትራሱ የነሱ ግብረ አበር ይመስል አሽቀንጥሬ ወረወርኩት። እሱም ሳይበቃኝ ተነሳው። ንዴቴ ናረ። ንዴቴ ሰውነቴን ሲያውረገርገው ተሰማኝ። ምን ነው እንደው ዛሬ እሑድ ነው ተኝተው ቢያረፍዱ አልኩ ለብቻዬ ባዶ ቤት ውስጥ እያጉለመለምኩ። እኔ ቢሮ ሰራተኛ እንኳን ገቢዬን ለመቀነስ ከርሴን ለመሙላት እንዲህ በሌሊት ተነስቼ አልራወጥም። በብስጭት ከብረት አልጋዬ ጫፍ ላይ ወርወር ያደረግኩትን ያልሰናል ማሊያ ቲሸርት ብድግ አድርጌ ለመልበስ ቀረብ እንዳደረግኩ የቅዳሜው ምሽቴ ትዝ አለኝ። አንድም ይሄ ቡድን ነው ጨጓራ በሽተኛ ያደረገኝ፣ ምሽቴን ነው ሲኦል ያደረገብኝ። በንዴት መልክ ማሊያው መልሼ ወርወር አድርጌ ከሻንጤ ላይ ቲሸርት ፍለጋ ገቡ። እንደ ነገሩ ሹራብና ቱታይን አደረግኩ። አንዴ መተጣጠቤ ካልቀረ በሚል ለራሴ እያኩተመተምኩ ተነሳው። መጋረጃውን ገለስ አደረገው። አየሩ የሚያስፈራ ነበር። ዲዘንብ የተቃረበ ይመስላል። ፊቴን ለቅለቅ ልበል ብዬ ከትንሿ የጃር ውሃ ያጠራቀምኩትን ውሃ ቀዳርኬ ፊቴን ለቅለቅ አደረግኩ። ወደ ውጭ ወጥቼ ጭራሽ እነዛ ፈላዎች በዛ ጭጋጋማ አየር ጉር ውር እያሉ ሲሳሳቁ ስመለከታቸው ንድድ ብሽቅ አረገኝ። እንደ ወገብ ቅማል ለጠመድኳቸው ሰው በአይኔ ገርመም እያረኩ ከጆግ እየጨለፍኩ እዛው ቦዩ ጋር ቁጥጥኝ እንዳልኩኝ ታጠብኩ። እንደው የዚህ ግቢ ልጆች የሰፈሩን በሙሉ ደማምረው የሰፈሩ ነው የነሱ ሰፈር የሚመስለው ማለቴ በሰፈሩ ውስጥ ከነሱ ውጪ ህጻናት ያለ ነው የማይመስለው። ህጻን መገኛው ከተባለኛ ግቢ ነው። በእርግጥም ነገሩን አላጋነንኩትም። ልጆች ግቢ ኮይራው ዝቅ ብሎ በሚል ስያሜና መለያ ነው የሚጠራው። ፊቴን ለቅለቅ እያልኩ ሳቅና ደስታቸው ቡረቃቸውን ስመለከት ይበልጥ ተበሳጨሁ። በውስጤ እዚህ ሰውን ከእንቅልፍ እየበጠበጡ አልኩ። እንዴቴ ከምን እንደመነጨ መልሶ ለራሴ ያስገረመኝ። ምናልባት ህጻናት አምሽተው ሲተኙ ጠዋት ማለው ሲነሱኝ አዋቂ ተብዮች እንዲህ የሚያንቦገብገን የእነሱ እንቅልፍ ማጣታችን ነው ወይስ ምንድን ነው? እኛ በልጅነታችን አሳልፎ የመጣነው ነገር ስለሚናፍቀን ይሆን? ምናልባት ከንዴቴ መለስ ብዬ ፊቴ ላይ ተርከፍክፎ መሬት ካልነካው እያለ የነበረውን እንጠብጣቢ እንደ ልብስ በእጄ ካገጬ ቀበል ብዬ እያራገፍኩ በድጋሚ ደግሞ ተመለከትኳቸው። ወደፊት አርፍዶ መተኛት ምን ያክል እንደሚናፍቃችሁ ታያላችሁ አልኩ። ድምፄን በትንሹ ከፍ አድርጌ ሆኖ ይሰማኝ አልነበረም። ወደ ቤት መለስ ካልኩ በኋላ ጆጊንግ ከቦታው መልሼ አኑሬ ከእማዬ ጋር ቤተክርስቲያን አልሄድም በማለት እኔን የገፈቱ ቀማሽ ያደረገችኝ ሚጣን በውስጥ እየረገምኩ ተነስቼ አልጋዬ እንደነገሩ ለበስ አድርጌ በሬን ቆልፌ ወጣሁ። ታዲያ መሀል መንገድ ላይ ለሱቅ በሌሊት እንቅልፉን ሳይጨርስ እንደተላከ ህፃን እያፋሸኩ ነበር። መንገዱ እንዳጋመስኩት ነበር። እንቅፋት ሲመታኝ ጫሜን ሳልቀይር በሸመጥ መውጣቴን ያስታወስኩት። በድጋሚ እንደ መነጫነጭ እያልኩ ወተቴን ከወተት ቤቷ ገዝቼና እንቁላሌን ይዤ ልመለስ አሰብ አደረግኩና መልሼ እማዬ ካለችበት ሆና የምትመለከት መስሎኝ ውስጤን ቆንጠጥ ሲያደርገኝ ጊዜ እግሬን ወደ ግራ አቅጣጫ ዞር አድርጌ ቅርብ ያለው ሚካኤል ቤተክርስቲያን ተሳልቤ ለመምጣት አቀን ነው። ቤተክርስቲያኑ ጋር ለመድረስ ትንሽ አቀበት ነበረው።
ለራሴ እንዲሁ ሳስተዛዝን ነው አቀበት ያልኩት እንጂ በድካም እኔ ባለሁበት ስሜት ጭራሽ ማይገፋ አይነት ዳገት ነበር። ሆኖም ውስጥ ያለውን ሰይጣን ወደ ኋላ የጎተተኝ እንደሆነ ለራሴ በወኔ ስሜት ተናግሬ ሸበጤን ሽቅብ እየጎተትኩ ወደ ደብሩ አቀን ነው። ስደርስ ሰው ቤተ ክርስቲያን ውስጥ ይቅ ብሏል። በራሴ ተነሳሽነት ማጣት እንደማፈር አልኩ። እንደ ነገሩ አንድ ጥግ ቆም ብዬ ቤተ ክርስቲያን የራሴን ጸሎት በውስጤ ሳቀርብ ቆይቼ ደመንመን ያለው ዝናብ ይበልጥ ለመጣል እያቅማማ መሆኑን ስመለከት ወደ ቤቴ ለመመለስ ወስኜ ተመልሼ ወጣሁ። የወጣሁት ዳገት ስወርደው መንደርደር ስለነበር ብዙም አልከበደኝም። ታዲያ ዝናቡም ከመቼው ለቀቀው አልለቀቀው እኔም ዱብ ዱብ ልበል አልበል ብቻ ፈጠን እያልኩኝ ስጎትቶ የነበረው እግሬን አፈጣጠንኩትና መንገዴን ማቅናት ጀመርኩ። አቤት የነጠላ ጫማ ደግሞ ከላይ ያለው ከታች ያለው ልክ እንደ በኩር ልጅ አንድ ሆኖ ቆሞ የተገነጠለለት ሁሉን ይዞ ገደል ነበር። ምን አይነት ነገር ነው? ደግሞ ጫማዬ ብስጭጭት ታረገኝ። ምን አይነት ነጠላ ጫማ ነው? ማይረባ። እያስገመገም የነበረው ዝናብ ልክ የኔን የእግር ጣት የሚያካክል ሆኖ ዱብ ዱብ ይል ጀመር። እጄ ላይ የሚያርፍ የዝናብ ጠብታ እጄን ባረጠበው ቁጥር ጭራሽ ከነጠላ ጫማ ጋር ፍልሚያ ውስጥ ገባሁ። ትቼው መልሼ አርጌ እንዳሮጥ ነገር ሁለቱ ጣቶቼን ማን አስተሳስሮ ያዛቸው። በንዴት መልክ እያጉረመረምኩ ነጠላ ጫማውን ወደ መሬት ወርወር አረኩት። የነበረ ምርጫ ቆሜና ታግሼ ነጠላ ጫማዬን አስተካክዬ ጫማዬን ተጫምቼ መንገዴን መቀጠል አሊያም አንዱን ሲሊፐሪን በእጄ ይዤ ልክ ሂል እንደከበዳቸው ወይም የሆነ ጫማቸውን ነገር እንደሆነባቸው ሴቶች ነጠር እያልኩና እየዘለልኩ አንዱን እግሬን በባዶ ሆኜ ማሮጥ ነበር። ታዲያ በእንዲህ ባለው ቅጽበት ነበር አንዳች ነገር ሚካኤል የላከው በመስል ከላይ ያደረገልኝ። ቀና ብዬ አጠገቤ ከነበረው የአየር ሁኔታና ከጨለማው ድባብ ወጣ ያለ የሚያንጸባረቅ ነገር ወገግ ሲል ታወቀኝ። ነጣ ያለ ረዥም ሙሉ ቀሚስ ለብሳ ነጠላ ያደረገች ወጣት ሴት እየወረደብኝ ያለውን ዝናብ ተመልክታ ልታግዘኝ ነበር ዣንጥላዋን ይዛ የቀረበችው። እኔም ደንገጥ ብዬ ቀና ብዬ ተመለከትኩ። ግፋ ቢል ወንድ እንጂ ሴት ልጅ እንዲህ ለወንድ ከለላ ስትሆን አይቻላትም። ድንቅ ነበር። በዛ ላይ ቆንጆ ናት። በቃ ሚካኤል ከየት መጣች ሳል የላካት መሰለችኝ፣ ልክ ፊልም ላይ እንደሚታየው። አዎ ትሽ ደግሞ ምን ድራማ ነው ሆ ብዬ ራሴን ገሰጽኩት። ዝናቡ ያዘኸድን ሲሊፐር ተበጥሶ ነው አለችኝ። እኔም ለመመለስ አንዳች ነገር አፌን ሲያሳስረው መልሼ ደንገጥ አልኩ። ታዲያ እነዛ ከይሲ ህጻናት ቀደም ብለው ሲጠበጥቡኝ ከነበሩት በእድሜ ትንሽ ከፍ የሚሉት ከቤተ ክርስቲያን መለስ ሲሉ ተመልክተውኝ በፌዝ መልክ እየተጠቋቆሙብኝና እየተሳሳቁብኝ አልፈውኝ ሄዱ። እኔም የነሱ ማላገጥ አንዳች ድንጋጤና ሀፍራት ብሎም ንዴት ጨምሮብኝ ወደ ቀልቤ መለስ አልኩ። በእናትሽ አጉል ሰዓት ስል እንደ አራዳ ነጠላዬን በእጄ እንዲያስኩ ብድግ አልኩ። ያው እንደ መኪና ልሸኝ ልበል እንጂ ላስጠልል እንግዲህ ምን ላድርግ አለች። አቤት ፈገግቷ! ልክ እንደለበሰችው ልብስ ጥርሷ ነጭ ሆኖ በረት ሲል መልሼው ክክ አልኩ። እሺ አስቸገርኩ እንግዲህ ስል እኔም አንዱ እግሬ በባዶ ጭቃውን እየረገጠ ወደ እሷ ቀረብ አልኩ። አረ ምንም አይደለም። ወንዶች እኮ በዝናብ ሰዓት እንደውም በሰበቡ ወደ ሴቶች ጠጋ ብላችሁ መጠለል እኮ ነው የምትወዱት አይደል? በቀልድ መልክ በስሱ ፈገግ ብላ ተመለከተችኝ። እኔም ላለመቃረን በሚመስል መልኩ ፈገግ ብዬ ስስ ልክ ነሽ በማለት መለስኩ። በእርግጥ ወንድ ልጅ ሲባል ጥሎበት ዣንጥላ መያዝ ውርደት የመሰለው ፍጥረት ነው። ነገሩ ፍጥረት የሚለውን ማስተካከል አለብኝ።
አባቶቻችን እስከማቀው መሸንቆራ የሚያክል ድንኳን ዳስጣል መሳይ ትልቅ ጃንጥላቸውን ይዘው ነው የሚንቀሳቀሱት። ቤት ውስጥ የሚያጥላ እንደ ቅርስ ተቀማጭ ነው፣ ብሎም ደግሞ እንደ ከዘራና መመከቻም ያገለግላል። ታዲያ ዘንድሮ ትውልድ ምቾት አይጠጋ ሲል ፈርዶበት ነው ወይስ ሼበኛው ነው ዝናብ እየተደበደበ የሳምንት ሳል የሚገዛው? ይገርማል። እኔም ይህንን ሳል ከሚገዙት መካከል ነኝ። በሞት አልይዝም። ታዲያ በሰበቡ ለበጀንጀን በሚልም ወደ ሴት ልጅ ቀረብ ብዬ አስጠልኝ አልልም። በቃ እንዳመጣጡ አስተናግደዋለሁ። ከዚህ በኋላ ወዴት እና እንዴት እንደማረግ ባላቅም ዝናብ ያሳድጋል እያልኩ እየተደበደብኩ መጠለያ ቢጤ ነገር እስካገኝ እግሬን ለሩጫ ማለማመዱን እመርጣለሁ። ሆኖም ትንሽ ቅር የሚለኝ ተደብድቤ ቢሮ ስገባ ብቻ ነው። ሆኖም ዛሬ ድንበር ተሻግሬ ከሴት ጥላ ስር ከለላው ስገብቻለሁ። ቁመት የትየለሌ ነበር። ጃንጥላ እየያዙ እጇን እንዳያሳምም ማሰግጫ አምጮ እኔ ሊያዝልሽ በማለት ቀበል ብያት ለሁለታችንም አመቻችቼ ጥላውን ያዝኩ። በትንሹም ቢሆን ላይ የዘነበውን ዝናብ ከኔ ያልፉና ደርሶ የሷን ልብስ እንዳያረጥባት ወደ እሷ ቀረብ ብላ ለማለት ተጠንቅቄና ተሳቅቄ ነበር። ካፍታ በኋላ ወደ ወተት ቤቱ አቅራቢያ ደረስን። ከቤተ ክርስቲያን መልስ ወደ ወተት ቤት ጎራ ለማለት አስቤ የኑሮ ነገር ሳይጨምር እንዲሁም የአርሰናሉ ነገር ጨጓራዬን ጠብሶታል። አይኔ ከወተት ቤቱ ላይ ሲያርፍ ተመለከተችኝ። እኔም ከወተት ቤቱ በርጋ የተኮላኮለውን ሕዝብ ስመለከት ነደዳልኩ። ይሄ ወረተኛ ሕዝብ እንደውን ወተት ለመላስ ስጋ ቤት ይመስል አልኩ። አንድ ወተት ለመላስ ያቀናሁት ወዳጅ እኔው መሆኔን ዘንግቼዋለሁ። ጭራሽ ከዛ ብሶ ባለ ወተት ቤቷ ዝናቡን አማኝታ በሰዓቱ አልከፈተችም ነበር። የወተት ቤት ኪራይ ያለውም ሃይላንድና ጣሳውን ይዞ በብርዱ እየተንዘፈዘፈ ቆሟል። እኔ ምችን የመሰለሽ ቆንጆ እስኬት ድረስ ማስቸገር እንዳለብኝ እርግጠኛ ስላልነበርኩ አረፌ እኔም ሰውን ተቀላቅዬ መሰለፊ ሳይሻል አልቀርም ስል በውስጥ ያሰብ አደረግኩ። ነገር ግን ከኔ ቀደም ብላ እሷ በአይኔ አይታ ተረድታኝ ነበር። ከእይታዬ ወተት ቀርቦላት ክፍ የተባለች ድመት እመስል ነበር። እኔ እዚህ ወተት እሱ ጋር ነኝ እሺ አለችኝ ቀደም ብላ። ውስጤ ሎተሪ ወጣለ በሚመስል ደስታ ፈክ አለ። ኧረ መገጣጠም እያልኩ በውስጤ አይገርምሽም እኔ ምስዩ ነኝ አልኳት ፈገግ ብዬ። ሆኖም አባባሌ ትንሽ በደስታ የመስገብገብ አይነት ጫና ሳይፈጥርብኝ አልቀረም ነበር። እናም እንደ አማርኛ ፊልሞች እኔም በማየውን አማላይ ቃል እሷን ብዬ የተከተልኳት እንዳይመስላት መልሼ ሰጋው። ሆኖ ምን አገባኝ፣ ዋናው አብረን መንገዳችን መቀጠሉ እንጂ እያልኩኝ እንደተያያዝን ወደ ሰልፉ ጋር አቀናን። እሷ ከፊቴ እኔ ከኋላዋ ሁኜ እንደ ዣንጥላው ሁለታችንን እንዳስጠለለን ተስተካክዬ ቆምኩ። ካፍታ በኋላ ስልኳን ጎርጎር እንደማድረግ ብላ መለስ ብላ ተመለከተችኝ። ወተት አፍቃሪ ነው ወይስ ለልጆች አለችኝ በስሱ ፈገግ ብላ። እኔም በውስጤ ልጆች አልኩ ደንገጥ ብዬ። ሲቀጥል ወተት ሲንግል አይደል ይሄን ያክል ፍቅር ሚያስይዝ አልኳት መልሼ። አረ ከሁለቱም ነፃ ነህ ሳቃለች። አዎ አንዳንዴ የገዛ ጨጓሬ ጎረቤት ሀገር ሆኖ ሲያስቸግረኝ ጊዜ ከወተት ወዳጅ ያደርገኛል አልኳት። ደዛ ነው ፈገግ አለች። ወዲያው ከፊታችን የተሰለፉት ሰዎች ወሬ ጆሮአችን ውስጥ ልቅ አለ። በመካከለኛው እድሜ ውስጥ የሚገኙ ሁለት ሴቶች ተያይዘውታል። ሁለቱም የልጅ እናት እንደሆነ ያስታውቃል። ሆኖም የቅርብ ጊዜ መሰል ናቸው። ሁለቱም ላይ ከባድ የስጋ ድባብ ይታያል። አንዷ በአንዱ እጇ የወተት እቃዋ እንደያዘች፣ በሌላው ደግሞ አፉን በእጇ ያዛርጋለች። እንደው እሺ የት ሄደን እንኑር
የት ሄደን እንኑር አለች። ንዴት አለበት። እኔ ፈጠን ብዬ በውስጤ ይሄኔ ቤት ኪራይ ከዳይፐርና ወተት ጋር ተጨማምሮ አናቷ ላይ ወጥቶ ነው ስላሰብ፣ ያው ሰው በራሱ ጫማ ነው እኮ ሚያይሽ፣ ማን ችግርሽን ይረዳል? አምላክ ይጠብቅ እንጂ ሰብልዬ፣ እኛ ከሌላም ሆነን እኮ አንጠብቃቸውም ማለች ሌላኛው። እኔም ውስጤ ግምቴን አስቀጠልኩ። በቃ የባል ችግር ይሆን? አይ ወንድ፣ አይ የዛሬ ወንድ፣ የኔ ሁለቱንም አስፈልፍሎ ነው አልኩኝ። ደግሞ ወዲያው የኔ ሳቢን አፍራሽ ንግግር ከተላለ። እንኳን ትምህርት ቤት ምትልኪው ቀርቶ ይኸው እንደዚህ ሴትዮ ከደጅሽም ላይ ልጅሽ ይሰረቃል፣ አምላክ ይፍረድ እኮ ነው አለች። ወዲያው ነገሩ ገባኝ፣ ደንገጥም አልኩ። ሆኖም እኔ የሚወክል ጉዳይ አልነበረም። ቀደም ብሎ በመደነቅና በመደንገስ ስሜት ላይ ነበረችው ማንጋጣ ወደ ሰማይ እየተመለከተች ፈጣሪዋን ፊት ለፊት መታወራ በሚመስል መልኩ ንግግር ጀመረች። አደራን መድኃኒዓለም በእንዲህ አይነቱ ፈተና እንዳትፈትነኝ፣ በልጅ አትፈትነኝ አለች በልመናና በተማጽኖ። ፖሊስም እንደዚህ የሚለው ፍንጭ የለም፣ ይኸው እኛ ሰፈር እኮ የሷ ልጅ 3ኛ ናት ስጠፋ አለች የወሬ ምንጮ የነበረችው ቢቢሲ። ለካስ ጉዳዩ ከኔ ግምት ወጣ ያለ ነበር። የህፃናት መጥፋት ምን የሚሉት ደግሞ ወሬ ነው አልኩ በውስጤ። አረ ጉድ ነው እንዲህ ያለው ነገር ከየት እንደመጣብን! አረ ጉድ 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 ጉድ! ከኔ ጋር አብራኝ የነበረችው ልጅ የነበርንበትን ነገር ስታደርገ ነው ወሬውን ዶሮ ሰተን እሷም እኔ መስማታችን ቀጥለናል። ታዲያ ቆየት ብሎ ከፊቴ የቆመችው ቆንጆ ልጅ ፊቷን ወደ እኔ መለስ አርጋ እንደነገሩ ፈገግ ብላ ተመለከተችኝ። ዝናቡ እያባራ ነው መሰለኝ። አቤት ድምፅ አልኩ እኔም በውስጤ። ድምጿ እጅግ ማራኪ ነውና ቀነስ ያለ ቢሆንም አንዳች ቀለም ነበረው። አዎ ወይኔ አስቆንኩሽ ግን አይደል አልኩ እኔም። አረ እኔስ ወተት ልወስድ ነው ለዛ እኮ ነው አለች። አቤት አቤት እቺን የጠበሰ አፈስ አልኩ በውስጤ። እኔ እንደለመድኳቸው አይነት ሴቶች ቀሽቃዣና ቀለብለብ አይነት አይደለች። እዚሁ አካባቢ ነህ አለች መለስ ብላ። አዎ እዚሁ ቅርብ ነኝ፣ ትንሽ ወደዛቸው ሄደሽ ብለሽ ነው ቤት የተከራየሁት አልኩ። በውስጤ የተከራየሁት ማለት ጥሩ ነው አልኩኝ፣ ማንነቴን እንድታቅ። አይ ደስ ይላል፣ ልጆች ግቢ ነው፣ ምናልባት ካወቅሽ እኮ የራስ ሰፈር ዝቅ ብለሽ ሲባል ነው እንጂ አላውቀውም አለሽ ፈገግ ብላ። በቃ አንድ ቀን አስጎበኝሻለሁ አልኩ። ምኖርበትን ግቢ ልክ እንደ ሙዚየም እየቆጠርኩ ሜኖን እባላለሁ አለሽ በድጋሚ። ያን ፈገግታዋን አሳየችኝ። ኤርሚያስ አልኩኝ ደርሶ እኔ ወንዱ እንደ መሽኮርመን ብዬ። ከዛ ሁለታችንን ወረፋችን ጠብቀን ወተታችን ተቀበለን። አዎ ተቀበልን። ከዛ መስቀለኛ መንገድ ጋር ስንደርስ ስልክ ቁጥር ተቀያይረን ተለያየን። እኔም በጧቱ ከሚጣሹ ጋር ተጣልታ እማዬ እኔን ደውላ መበጥበጧ፣ ከዛም አልፎ የነዛ ፈላዎች ድምጽ መረበሹ የዋለልኝን ውለታ በውስጤ እያሰብኩ ሰፈራችን ካለው ሱጎራ አልኩ። ዛሬ ፋሲካ ነው እየተባልኩ በሚመስል መልኩ ለቁርስ የሚሆን እንቁላል በዛ አርጌና ነጠላ ጫማም ገዝቼ ወደ ቤቴ ተመለስኩ። ዘገም እያልኩ ስገባ እንጋት ለያዩዋቸው ልጆች ዝናቡ ሳይበግራቸው እዛው ግቢው ሲጫወቱ ቆይተው እንደቆዩ ተመለከትኩ። እንደው በገረሜታ አስተያየት አዩዋቸው። በውስጤም እንደው ወላጅ ይሄን ያክል የገዛ ልጁ ሰልችቶታል ማለት ነው አልኩኝ። ያው እኛ ሀገር የአየር ሁኔታና የመብራት ኃይል ነገር እንደ ጠላት ጎረቤት ሀገር ስለሆኑ ዝናብ ሲዘንብ እኔ እዛው መንገድ እያሉ ነበር መብራቱ ድርግምግምግም ያለው። እኔም ውስጥ የነበረው የደስታና ቤቴን ሞቅ አድርጌ ቡድን ለማስመሰል የነበረው የፈንጠዚያ ስሜቴ ወዲያው ዘጭ አለ። ሆኖም ግን ያን ቢሆን
ባዶ ሆዴን አልውልም በማለት ቁርሴን ለመዘገጃጀት ተፈተፍ ለማለት ሞከርኩ። ሆኖም አልሆን አለኝ። ለስሙ እማዬ አንዴ ስትመጣ ገዝታ ያስቀመጠችው ከሰል ማንደጃና ቋጠሮ ከሰል ነበር። እንደ ነገሩ ለአመል አንዳንዴ ለኩስ ማደርጋት የሲጋራ ላይተሬ ካልሆነ በቀር ሌላ ነገር አልነበረኝም። ያቺ ጠባብ ቤት ውስጥ ታፍኜ ከምሞት በማለት ወጣ ብዬ ለማያያዝ ሞከርኩ። ከሰሉም ከነበረው ክፍ ክፍ ዝናብ ጋር ተያይዞ ከእሳቱ ጋር ጠብጤ ውስጥ ገባ። እሌን አስጨረሰኝ። ነገር ግን አልተውኩትም። ለማያያዝ መታገል ጀመርኩ። በዚህ መሃል እማዬ ያይዛለሽ ላምጣልህ አለች። ከነዛ ረባሾች አንዱ ግን አንደበቱ ይጣፍጣል። ንግግሯ ደርሶ አንዳች ነገር ልቤ ላይ እሳት ቢጤ ጫር አድርጎበት ፈገግ አልኩ። ለምን ፈገግ እንዳልኩ አላቅም። ምናልባት የቀኔ አጀማመር ሊሆን ይችላል። ካለ ነገር ልጅ አልወድም። እቺ ግን የደስደስ ነበራት። ያሳድግሽ አንቺንስ እነዛን ከይሴዎችማ አልኩ። በጎጠኛ መልክ ከፊት ያሉትን ህፃናት ልጆች መሆናቸውን ዘንግቼ እየተመለከትኩ ትንሿ ብሌን ነበረች በአቅሟ ልትረዳኝ ቀረብ ያለችው። ወዲያው የግቢው በር ተንኳኳ። እኔ ከፍታለሁ አለች በሚጣፍጥ አንደበቷ። ቶሎም ቱር ብላ በሩን ታግላ ከፈተች። እኔም እይታዬን ወደ ከሰል መለስ አድርጌ ለማቀጣጠል መታገሌን ቀጠልኩ። በዛሽ ቅጽበት እኔም አንዳች ታምር እንደሚፈጥር ሰው ወደ ከሰሉ እይታዬን መለስ አድርጌያለሁ። ታዲያ ከበር ውጭ ያለው ሰው ወዲያው አልገባም ነበር። ትንሿ ብሌን መልሳ ወደ እኔ ሮጥ እያለች መጣች። በእርግጥ የተከራየሁበት ግቢ ውስጥ ከተከራዮቹና ጥቂት ሰዎች ውጪ ስሜን በቅጡ የሚያውቅ ሰው እንኳን አልነበረም። ስሜ ኤርሚያስ ነው አለች ትንሿ ብሌን። አዎ በምን አወቅሽ? ሰው ይፈልጋል አለች እይቷን ወደ በሩ መልስ አድርጋ። እዚህ ግቢ ተከራይቼ መኖር ከጀመርኩበት እለት አንስቶ አንዱ ለቀን አብሮኝ የመጣው የስራ ባልደረባዬና የቅርብ ጓደኛው እንደሰብ ብቻ ነው። እሱም ኳስ እናያምሽተን የኔ ቤት ስለሚቀር ማን እኔ አልኩኝ ግራ በመጋባት። ቁጢጥ ካልኩበት ተነስቼ ወደ በሩ ጋር ቀን ነው። በሩ ጋር እንደደረስኩ የተመለከትኩትን ማመን አልቻልኩም ነበር። ቀደም ብሎ አየኋት። ገና ሰው ትሁን መላክ ያለየኋት ልጅ ሜሮን ከፊቴ ድቅን ብላለች። እንዴ ሜሮን አልኩ በድንጋጤ። በጣም ይቅርታ አለችኝ ትህትና በተሞላው ፈገግታ። እንዴ የምን ይቅርታ ነው? ነይ ግቢ አልኳት። አይ አልገባም፣ ቅድም እኮ መልስ አቀይራን የሰጠችን ልጅቷ ያንተን መልስ ይዤ ነው የሄድኩት ስትል በእጇ የተጠቀለለ ብር ወጣ አርጋ ሰጠች። የምርሽን ነው አልኩ። በእውነቱ ከሆነ ወደ ቤት ስገባ ይዤ የመጣሁትን ነገር በቅጡ አላስተዋልኩትም ነበር። ደግሞ ኪሴ ውስጥ የነበረው ገበያቼ ጨርሻል። ኧረ ችግር የለውም እኮ እዚህ ድረስ ለምን ለፋሽ አልኩ። በእርግጥ ቀጥ ብላ መምጣቷ ነገር በውስጤ የገረመኝ ነበር። በይሺ እግሬ ጣለሽን ቁርስ በልተሽ ትሄጃለሽ አልኩ። እሷ ቀበል ብላ አረ በፍጹም በማለት ወደ ኋላ ፈቀቅ አለች። እኔም አንዴ ወደ ቤት የመጣ ሲሳይ በሚመስል መልኩ ማግደርደር ጀመርኩ። በመካከላችን የነበረው ሁኔታ ግቢ ውስጥ የነበሩ ህፃናት እንደ ትዕይንት እየተመለከቱት ነበር። እኔም እንደ ነገሩ አሳምኜ ይዣት ወደ ውስጥ ዘለኩ። እንደው እሷም የይሉኝታ ቤት የተሰምቷት እንጂ ላጤ ቤት ትልቅ ድግስ እንዳለ የተገፋች መግባቱ ውስጧ ተውጦላት አልነበረም። ትንሿ ብሌንም በሩን ዘጋ አርጋ ከኋላ ከተላለች። ከሰሏ ልያዝ ብሎት ነበር አቀጣጤለት አለች። ዘላስበው ነበር ትንሿ ብሌን ገበናዬን አደባባይ ያሰጣችሁ። ሜሮን ሳቅ ብላ ህፃኗን ተመለከተቻት። እሺ እኔ ቆንጆ ስምሽ ማን ነው አለች ቁጢጥ ብላ። በውስጤ እኔም የኔው ቢጤ አይደለች ልጅ ትወዳለች። በእርግጥ እኔ አልወድም ብያለሁ። ካፍታ በኋላ የሴት እንግዳ የለውም እንደሚባለው ሜሮን ቤተኛ ሆና ከቤት ወደ በረንዳ ወጣ ገባ እያለች ቁርሳችን አበሰለች።
እኔም ከትንሿ ብሌን ጋር በመሆን የድግስ ወጥ እንደሚሰራ ሴት ከተል እያለን ሚሮን ለማገዝ የተቻለን ሞከርን። የኮቴ ድምጽ ግቢ ውስጥ ተሰምቶ ማያውቀው ሰውዬ አሰምቶ ማያውቀው ሰውዬ ዛሬ አንድ ከሰል ላይ እንቁላል ለመስራት ሸብረብ ማለት የተመለከተ ሰው እንደሚደነቅ እርግጠኛ ነበርኩ። የተሰራው እንቁላል ደርሶ እኔ ትንሿ ብሌንና ሚሮን ሆነን ምግቡን ለመብላት ወደ ቤት ገባን። ፈጣሪ ሲወደኝ ንጋት ላይ አልጋው እንደነገሩ ለበስ አድርጌ መውጣት ይጠቅሞኛል። ቤቴ አንድ ክንድ ምታዘረጋ ብትሆንም እንደነገሩ አመቻችተን ፕላስቲክ ዱካ ላይ ምግቡን አቅርበን መመገብ ጀመርን። በእርግጥ እቺን ጊዜ ልክ በፊልም እንደማየው በሞቴ ያልኩ እያጎረስኩ ባስጨነቃት ምንኛ ደስ ባለኝ ነበር። ሆኖም ትንሿ ብሌንም የልፋቱ ተካፋይ ስለነበረች ባይኔ ገርመ አድርጌ ላስወጣት አልፈለኩም ነበር። ለነገሩ የዘንድሮ ልጅ ፈጣጣ ነው። እንኳን ባይኔ ባፌ እንኳን ሂዱ ቢባልም አይሞቃቸውም። ቁርሱ ተበልቶ እንዳለቀ ቤቴ ውስጥ ያቺን ቡና ሱሴ ከአቅም በላይ በምትሆን ጊዜ እንዲያስታግስልኝ በሚል ማየ በገዛችልኝ ማፊያ ተጠቅሜ ቡና ለጋብዛት በተራይ ጉድ ማለት ጀመርኩ። ያው ነገሩ ደንገዝገዝ ቢያረገኝም ትንሿ ብሌን ከሚሮን ጋር የጦፈ ጨዋታ ላይ ስለነበረች የሚሮን ቀልብ ሰረቅ አድርጋኝ በተወሰነ መልኩ ነበር። እኔም የብሌን መቆየት ፍላጎት እንዳላት የሆነ ነገር እንደሚያሳይ ተገንዝቤ ቢጣፍጥም ባይጣፍጥም እንደ ነገሩ ይሁን ያልኩትን ቡና አፈላው። አዎ ቡናዬን አፍልቼ የክትምላትን ሲኒ እስከነ ማቅረቢያው በክብር አቀረብኩ። ከዛ እይታዬ ወደ ትንሿ ብሌን ዞር ላለ። ለነገሩ ፈገግ እያልኩም ብሌንዬ አልኩ። ብሌን አይ ብሌን ስሟን እኮ ያለ ዛሬ ሰምቼ አላውቅም። አጠራሬ ግን ከልጅነት ጀምሮ እንዳሳደጋት ነው። በቃ ሂጅ እና ከጓደኞች ጋር ተጫወች፣ ቡና የትልቅ ሰው ነው እሺ አልኩ። አውቃለሁ አለች። እኔም በውስጤ እቺ ሚጥሚጣ ጉደኛ አልኩኝ። ብሌን እንደወጣች አንዳች አስፈሪ ዝምታ በመካከላችን ሰፈነ። ይሁን የመተፋፈር ቢጤ ይመስል ነበር። ካፍታ በኋላ እኔም ለመንደርደር ያክል ቡናው ሰግኗል መሰለኝ ልቅዳው በማለት በድግ አድርጌ ወደ ሲኒው ቀዳሁት። ለክፎ ቢሰጥ አልነበረም። ከቡናው ፉት እየተባባልን ስለ ራሳችን መጫወት ጀመርን። ዝናቡ ደግሞ ክፍ ማለቱን ተወት አድርጎ ዝቅ ብሏል። ውጪ የነበሩት ህጻናት የገዛ ድምጻችንን አላሰማ ብለው ትንሽ ሳያስቸግሩን አይቀሩም። ትንሽ አልኩት እንጂ። ለማንኛውም ሚሮን ተወልዳ ያደገችው አዳማ ናዝሬት መሆኑንና እዚህ ለትምህርት መታ እንደቀረች አጫወተችኝ። እዚህ አክስቶቿ ጋር ኑሯ እንደ ነገሩ እያደላደለች መሆኗን፣ ነገር ግን ህይወት ያሰበቻትን ያህል ያው ምቹ ያለ መሆኗን አዘን ባለ መልኩ አጫወተችኝ። በምን እንደተመረቀች ጠየቅኳት። አለች በመሃል ከቡና ፉት ለማለት ጊዜ ወስዳ አካውንቲንግ አለች። እኔም በውስጤ እቺ ልጅ የተሻለ ደሞዝ የምታገኝበትን ቦታ ላስቀጥራት ይገባል ስል ወዲያው ሀሳብ መጣልኝ። ከብዙ መጫወት በኋላ ሚሮን ለመነሳት ብድግ አለች። እኔም መሸኘት ግዴታ እንደሆነ አስረግጬ ተናግሬ ቤቴን ቆልፌ ተያይዘን ወጣን። ዝናቡ ቀደም ሲል ሲያካፋ ከነበረው ጋፕ ብሎ ትንሽ እየጣለ ነው። እኔም እንደ ቀድሞ በዣንጥላ ብሬያት ተጠልዬ ጉዞ ጀመርን። ቀስ እያለን ነበር የምንራመደው። ከፍታ ጉዞ በኋላ ይሄ ሁሉ ህፃን ግን እናንተ ግቢ ነዋሪ ናቸው በማለት ጠየቀችኝ። ምን አውቄ ብለሽ ነው ሳቅ አልኩ። የውስጤን የሚረዳልኝ ሰው አገኘሁ በማለት እማዬ በመጣች ወቅት ስለ ልጆቹ ስናገር እንደው ህፃን ልጅ ጣልታ ትችሏለኝ ልጅ በማለት
እኔን ማውገዝ ቀናት ነበር። ታዲያ ሜሮን የኔን ስሜት መረዳቷ ደስ አለኝ። አበዛዛችሁ አይነት የለውም። ማን ማለጅ እንደሆነ እንኳን የሚታወቅ ነገር የለም። በሳሌ ዘንድሮ ልጅ አሰልቺ ነው፣ ፈጣን ነው አልኩ በውስጤ። እንዴት ማለት እንዴ? እንደው ከሰኞ እስከ ዓርብ ተቻክሎ ወደ ትምህርት ቤት የሚልኳቸውን የሚመስሉሽ? ከዛ ደግሞ ያለችዋን ቅዳሜና እሑድ እነዛ ልጆች ፀሐይ አይሉ ብርድ አይሉ ዝናብ ጨዋታ ብቻ፣ ዞር ብሎ የሚያያቸው እንኳን የለም። ይገርምሻል፣ የሚከታተላቸው ወላጅ የላቸውም አልኩኝ። የታዘብኩትን ያው መቼም ልጅ ማሳደግ ከባድ አይደለ አለችኝ። ካፍታ በኋላ መስቀለኛ ጋር ስንደርስ ሜሮን እርምጃዋን ገታ አረገች። እኔ ወደዚህ አካባቢ ስለሆንኩ ተመለስ በቃ አለች። በድንገት ስለነበር ከእርምጄ ገታ ያረገችኝ ቅር እንደመሰኘት አልኩ። አካባቢውን ባየው ውስጥ ይፈልግ ነበር። ጀሙስ የመሸኘቱ ነገር ካልቀረ አይቀር በር ድረስ ባደርሳት እንደው በማለት ተመኘ። ሆኖም ሜሮን ከዛ በላይ አብሬያት እንድመጣ የፈለገች አትመስልም ነበር። እኔም ብዙ ላስጨንቃት አልፈለኩም ነበርና ተሰናብቻት በአይኔ ከኋላ ከሸኘኋት በኋላ ወደ ቤት ተመለስኩ። ታዲያ ነገሮችን ሚራሳው ጭንቅላቴ በሰዓቱ ፈጣን ሆኖ ነበርና የስሯ ጉዳይ ትውስ ብሎኝ አንድ ጥሩ ወዳጄ ጋር እንዲያስቀጥራት ላማክረው ደወልኩ። እሱም ለመርዳት ፈቃደኛ መሆኑን አሳውቀኝ ወደ ቤት ተመለስኩ። ከቀናት በኋላ የኔና የሜሮን ትስስር እየጠበቀ መጣ። ሜሮንን በሰበብ አስባቡ እየጠበቅ እሷን መሸኘት ብሎም አብሮ ወክ ማደር ተጀመረ። ቀስ በቀስ ቤተኛ ሆና አረፈችው። አንዳንዴ እኔ ለመሰራራት ጉድ እስክል ድረስ ጋደም ብላ ትጠብቀኛለች። አንዳንዴ ደግሞ በተሯ እኔ ጋደም ስል ያንን ቆንጆ ሚሆን በፍጥነት ቆንጆ ምግብ ሰርታ ታቀምሰኛለች። ታዲያ ጓደኝነት በሚመስል የተጀመረው ግንኙነት ቀስ በቀስ እያደገ መጣ። ያው ባዶ ክፍል ውስጥ ያሉ አንድ ሴት ተማምኖ የመቀመጡ ነገር ከባድ ነውና በፍቅር አዘል ሁኔታዎች ውስጥ ብዙ ነገሮች ተከሰቱ። እኔም ሜሮንን አዲሷ ፍቅረኛ አድርጌ ደመደምኩ። የምናሳልፋቸው ጊዜያቶች በሙሉ ጣፋጭ ነበሩ። ከዛ ባለፈ አዲስ ፍቅር እንደሚባለው ሁሉ እኔም ወግ ደርሶኝ በዛ ህይወት ውስጥ ለማለፍ በቃ ጫንቃሽ ላይ ያለውን ሸክም ላቅለልሽ በሚል እሷ በተመረቀችበት ፊል የተሻለ ቦታ እንድትገባ የቅጥር ሁኔታን ለማመቻቸት መሟሟቴንም ቀጠልኩ። በዚህ ሁኔታ ነበር ያልታሰበ ነገር የተከሰተው። ሜሮን የሟች እናቷ ቤተሰቦች ማለትም አክስት፣ የአክስት ባል፣ የአክስት ልጆች ጋር ከፍተኛ ጠብ ውስጥ በመግባቱ አማካኝነት በውድቅት ሌሊት ላይ ጨርቄን ማቄን ሳትል የተደበደበና የበለዘ ፊቷን ይዛ ለእርዳታ የግቢን በር ያንኳኳችው። ሆኖም ሰዓት ላፊ ማንም የሚከፍት ስላልነበር ስልኬ ላይ ስትሞክር እኔ ከእንቅልፌ ባንኜ ስልኳን ካነሳውላት በኋላ ከብቻው ውስጥ አስገቧት። ሆኖም እንዳየዋት አንዳች ነገር ከዋረገኝ። ፊቷ ጸጉሯ እንደማይሆን ተንጨባሯል። ሰው እንደደበደባት ታስታውቃለች። ቤት አስገብቼ አረጋግቼ የሆነች ቤት ላይ ያለች የለበሰችውን ቢጃማ አስቀይሬና የኔን አስለብሼ አልጋው ላይ ርፍ እንድትል አረኳት። የእንባዋ ሲቃ ገና በረድ አላለላትም ነበር። እንደ ሕፃን ልጅ በተኛችበት ስቅ ማለቷ እንደቀጠለች ነበር። እኔም ነገሩን ውስጤ ቢበላውና እንቅልፍ ቢነሳኝ በሰዓቱ ነገሩን ጠይቄ ይበልጥ ላስጨንቃት አልፈለግኩም ነበር። ካፍታ በኋላ ብዙም ሰዓት ቆይ ጭልጥ ያለ እንቅልፍ ውስጥ ገባች። እኔ መሬት ላይ እንደ ነገሩ አንጥፌ ተኛው። በእርግጥ አቅፍያት ባድር ምኞቴ ነበር። ሆኖም ሰውነቷ በላልዞ ስለነበር ይበልጥ ላሳምማትና ልጎዳት አልፈለግኩም።
ንጋት ላይ ቁርሷን ካበላኋት በኋላ ነበር መረጋጋቷን ስመለከት ጊዜ የተፈጠረውን ነገር በተረጋጋ መንፈስ የጠየኳት። ሜሮን እንባ በተናነቀው ቅላጼ አክስቷና ቤተሰቦቿ ባልሰረቀችው ገንዘብ ሰርቀሻል ብለው ደብድበው በር ቆልፈውባት ካለ ምግብና ካለ መጠጥ ሲያሰቃዩዋት ከቆዩ በኋላ መሽሎኪያ ነገር ስታገኝ ጊዜ ጠፍታ ወደ እኔ እንደመጣች ነገረችኝ። በእርግጥ ሰሞኑን የመጥፋቷ ነገር አሳስቦኝ ነበር። ቢሆንም ከነገ ዛሬ ስልኬን ትመልሳለች በሚል እሳቤ ነበር በትዕግስት የጠበቅኳት። እኔም ከቤተሰቦቿ ቤት ለማምለጥ ሞከሯ ጥሩ እንዳልሰራች መሆኑን ገልጬ እስከምትፈልግበት ጊዜ ድረስ ከኔ ጋር መኖር እንደምችል መልካም ፍቃዴን ቸርኳት። ሜሮንም በሰዓቱ ሌላ ምርጫ ስላልነበራት ብዙ አላቅማማች። አዲሱ ህይወቴ ከሜሮን ጋር በዛ መልክ ተጀመረ። ሜሮን ከውጭ ደክሞ ስመጣ ያለውን ተሯሩጣ ሰርታ ቡና ቀራርባና ፏ አርጋ ትጠብቀኛለች። እኔም ሳላስበው የትዳር ህይወት እንደሚያጣጥም ባልደስተኛ ሆንኩ። ሜሮንም ቤቴ ውስጥ አስሬ እኔ የምትንከባከብ ሴት ብቻ እንድትሆን አልፈለኩም ነበር። በወጣው በገባው ቁጥር በላ ጠጣ፣ ከባድ ነው። የተገኘላትን እድል ልትሞክር ወደ መስሪያ ቤቱ በተቀጠረችበት ቀን ቃለ መጠይቅ ላኳት። እንደምንም ፈልግ ያገኘውላት ስራ ነበር። ሆኖም ግር የሚያሰኝ ነገር ተከሰተ። ከ2 ቀናት በኋላ ነበር አደራ ፍቅረኛ ነች በማለት ስራ እንዲያስገባት የተማጸንኩት ሰው የደወለው። የነገረኝ ነገር ስልኩ ከተዘጋ በኋላ እንኳን ከውስጥ ያልወጣልኝ። ሜሮን ምንም አይነት የስራ ልምድ እንደሌላትና ከዚህ በፊት በዚህ ሙያ ሰርታ እንደማታቅ እንደዛ አስረዳኝ። ነገሩ እያወዛገበ መጣ። ሜሮን ለ3 ተከታታይ አመት ሰራሁበት ያለችው ልምድ ውሸት ነው ማለት ነው? የት አለ? ጭንቅላቴ ውስጥ ጥያቄ ጀረ። እንኳን የስራ ልምድ የትምህርት ደረጃውም የውሸት ሳይሆን አልቀረም ብሎ ያለኝን ነገር ከአእምሮዬ ልፍቀው አልቻልኩም። ሜሮን እኔው ቤት እንደመቤት ተደላላ ከመቀመጧ ከየት እንደመጡ እንኳን ሳይታወቅ ቀደም ብሎ እንኳን ሳያስጠነቅቁኝ የላጤ ነገር በሚመስል መልኩ እንዴ እማዬና ሚጦሽ ከቻሉ ጉድፈላ። አይኔ ፍጥጥ፣ ልቤ ድንግጥ አለ። ይሄ የሆነው ባላሰብኩትና ባልገመትኩት ነገር ነው። አንደኛ ሜሮን ተመርቅ ያለው ስራ ሰርቼበታለሁ ያለችው ትምህርትና የትምህርት ማስረጃ ውሸት ነው እየተባልኩ ነው። ደግሞ በነጋታው እማዬና እህቴ ቤቴ ድረስ ሰተት ብሎ ለማዬ አንዳች ነገር ትንፍሽ ብያት አላቅም ነበር። አሁን ግን ከዚህ ቀደም መታ ካረፈችበት የልጅ ቤት ውስጥ ሌላ ሴት መኖሯ እንደሚያስደነግጣት ምንም ጥርጥር አልነበረውም። ነገሩ ለእኔ ብቻም ሳይሆን ለሶስቱም ዱብ እዳ ነው። ሜሮንም ቤተሰቦች እስከሄዱ ድረስ በማለት መሄጃ ሳይኖራት ለመራቅ እንዳታስብ ሰጋው። ሆኖም እማዬ ነገሩ ግር ከማለትም አልፎ ቢያስደነግጣትም እኔ ወንድ ልጇ ሴት ለመያዝ ራሱ ዳርዳር የሚል ሰውዬ ከቤቴ ሌላ ሴት በህጋዊ መንገድ ሳይሆን እንዲሁ ማስቀመጤ ደስ ቢያሰኛትም አንዳች ቅሬታ ግን ውስጧ እንደተፈጠረ ያስታውቃል። ሚጣሹና እማዬ የሜሮን ጉዳይ ጊዜ አግኝተው ለመጠየቅ አልተመቻቸውም ነበር። ሲጀመር ያቺ ጠባብ ቤት የትኛዋ መፈናፈኛ ሰታ ነው እና ለማውራትስ ኬት እንዴት ተብሎ እኔ በማላውቀው ሁኔታ ነገሮች ባለዳ ሆኜ ያረፍኩት። አይምሮዬ በብዙ ሀሳብ መወጣጠርና መጨናነቅ ጀመረ። ወደ ስራ ስወጣ 3ቱን አንድ ላይ ቤት ውስጥ ትቻቸው የመውጣቴ ነገር ውስጤን ቅር ያሰኘኝ ጀመር። ቤተሰቦቼ እስከሄዱ ድረስ አንቺ ብዬ ሜሮንን ለጊዜው ገለል እንድትልልኝ ሂጅላት የምችለው የኔ የምትለው ሰው ወይም ቦታ ስላልነበራት እሷን መግፋቱ ከበደኝ። አዎ ቤተሰቦቼ ደግሞ እኔን ናፍቀውኝ ነው የመጡት እና ተመለሱ ወደ መጣችሁበት ማለት አይሆንልኝም። አዎ
ከሌላ ቦታ ነው የመጡት ከሌላ ሀገር። ታዲያ የመጀመሪያዎቹን ቀን ሶስቱም ተስማምተው ለመቆየት ቻሉ። ሆኖም ከቀናቶች በኋላ ከእናቴ ብዙ ጥያቄ መቁረፍ ጀመረ። የሜሮን እግር ወጣ ማለትን ተከትሎ የምታነሳው ጥያቄ ጠጣር ሆኖ ከተፋለ። ሆኖም የእሷ የእናትነት ባህሪ ስለነበር ተረድቻታለሁ። የሚጣሹ ዝምታ ግን ደስ አላሰኘኝም ነበር። ሜሮን እኔ እግሬ ወጣ እንዳለ እሷም ለባብሳ ወጣች። አምሽታ እንደምትመለስ ነገረችኝ። ያው አብሮ መዋሉ ሊያስጨንቃት እንደሚችል አስቤ ተረዳዋት። ሆኖም ግን በየቀኑ የት ደርሳ ነው የምትመጣው ሚለውን ነገር አልጠየቅኩኝም ነበር። ከስራ ስራ፣ ከዘመድ ዘመድ፣ ከጓደኛ አልነበራትም። ሆኖም አንድ ጉዳይ አለኝ እያለች መውጣት ከጀመረች ሰነባብታለች። እኔም ሁኔታዎች ለእሷ እየከበዱ መምጣታቸው ስለታወቀ የሌላ ማቀው ወዳጄ ጋር ስራ ላስገባት ሞከርኩ። ሆኖም የተፈጠሩ ነገር ከባለፈው ለየት ያለ ሆኖ አረፈው። ሜሮን ለቃለ መጠይቁ ሄዳ እንደነበረና ስራው እንደተሳካ ሌሎች ተወዳዳሪዎችም እንደነበሩ ነበር የነገረችኝ። እኔም በውስጤ እድሏ እያሳዘነኝ፣ ሆኖም ሌላ ሰው ደግሞ እንደሚፈልግላት ስራ ገልጬ ነገሩን ቋጨው። ሆኖም ግን ይህን የስራ እድል እንዲሰጣት ያስቸገሩት ሰው ራቅ ያለ ሰው ነው። ማለት ራቅ ያለ ሰው ሆኖ ማቀው ስለነበር የመገናኘትና የመደዋወል ሁኔታዎች አልነበሩንም። ነገር ግን አንድ ቀን ከዛ ሰው የስልክ ጥሪ ገባልኝ። ስለ ሌላ ጉዳይ ሊያወራኝ ነበር። ሆኖም በመሃል አንዳች ነገር ትውስ ቢለኝ ያቺ ባለፈው ስራ ቅጠርልኝ ያልኩህን እኮ ሳይሳካ መቅረቱ ምናምን ብዬ ለማንሳት ሞከርኩ። የጉድ ሀገር ይሄኔ ነው ባለፈው በአካውንቲንግ ቦታ የላካት ልጅ በሰላም ነው ግን ሲል ያላሰብኩትን ጥያቄ ያነሳብኝ። እኔም ግራ መጋባት ምን ጠየቅኩ። የዛኔ ነበር ሜሮን እየደበቀችኝ ያለችው ነገር እንዳለ የተሰማኝ። ሰውየው ለቃለ መጠይቁ እንዳልመጣች ነገረኝ። እኔም እሷ ያለችኝን ቃል በቃል እያስታወስኩ ደገምኩለት። ሆኖም ሌሎች ተወዳዳሪዎች ራሱ በቦታው እንዳልነበሩና ስለጠየኩት ብቻ ለስራ ቅጥር እንደጠራት ነገረኝ። ነገሩ ይበልጥ ውስብስብ ሆነብኝ። ለምን እንዲህ ያለ ነገር መደበቁ ተፈለገ? እችልሽ ምንድነው እየደበቀች ያለችው? ስለዚህ ጉዳይ ሜሮንን ሳልጠይቃት በተመለከትኳት ቁጥር ስለነገሩ እየተብሰለሰልኩ እያለ አንድ ምሽት ማላቀው ጠብ በሚጣና በሜሮን መካከል ተከሰተ። ሚጣ ቀዝቀዝ ብላለች። ሆኖም ሜሮን እሳት ለብሳ እሳት ጎርሳ ነው የምትናገረው። እማዬ ታዲያ መሀል ቤት ገብታ ሜሮንን ልጄ ታይ እያለች ልታረጋጋት ትሞክራለች። እኔም ሁኔታው ግራ ሲያጋባኝ ጊዜ ሜሮን ወደ ውጭ ይዣት ወጣ ብዬ ላረጋጋት ሞከርኩ። ሆኖም የኔ ቤተሰቦች እንደማይወዷትና በተለይ እህቴ እየተከታተለቻት እንደሆነ በንዴት ገለጸች። ሜሮን በእንደዚህ አይነት አንደበትና ቁጣ ስታወራ ተመልክቻት ስለማላቅ አንዳች ነገር አስደነገጠኝ። ታዲያ ካፍታ በኋላ ምንም ለመረጋጋት ፈቃደኛ ስላልነበረች አንድ የምታውቃት ጓደኛዋ ጋር እንደምታደር ተናግራ በዛ ምሽት ብለምናት ብስራት አሻፈረኝ ብላ ወጣች። እኔም ነገር አለሙ ተተረማምሰውብኝ ሚጣ አንዳች ነገር ከማድረግ ወደ ኋላ ምትል ሰው እንዳልሆነች ውስጤ ስለሚያውቅ ወደ ቤት ተመልሼና የተራዬን ከእህቴ ጋር ጠብ ውስጥ ገባው። አትሆንም፣ ውሸታምና ድብቅ ሴት ናት በማለት ጭቅጭቁ ተጀመረ። ስማ እጅግ ድብቅና አስፈሪ ሴት ናት አለች ሚጣ በቁጣ። እህቴ እነዚህን ሰዎች ምን ጉድ ነው ያመጣብኝ? እኔም ነገሩ ይሄን ያክል ገዝፎና ሚጣ አይምሮ ውስጥ ገብቶ በዚህ ልክ አናዷት መናገሯ ግራ ገብቶ ይመጮ ጀመርኩ። ሚጣ ያደረገቻት ነገር እንደሌለ ሆኖም ሜሮን አዳማ ተወልዳ ማደጓ የት እንደተማረችና ስንተኛ ባች እንደሆነች በነገረቻት መሰረት አዳማ ያለችውን የልብ ጓደኛዋን ታውቃት እንደሆነ በጠየቀቻት ሰዓት ስለ እርሷ የሰማችው ነገር ሜሮን እያለችው ካለው ነገር የተለየ መሆኑን ነገረችኝ። ጉድ ፈላ። የኔ ትንሿ እህት ሚጣ ስለ ሜሮን ይሄን ያክል እያጣራች ነው።
ምንድን ነው የምታወሪው? ይህም ማለት ነው ብለሽ ደግሞ እንደ ፖሊስ ልጅቷን መመርመር ጀመርሽ? ደግሞ ስል ጠየቅኩ እና እሱ ያለችን ነገር እና የልጅነት እውነቷን ማየት አለብህ፣ ማጣራት አለብህ። ደግሞ ልጅቷ ሲጀመር የአዳማ ልጅም አይደለችም፣ ስሟ ራሱ ሜሮን አይደለም ስትል ሌላ መዘዝ ደግሞ አስከተለች። ሲቀጥል አዎ ያለችው ትምህርት ቤት ከጓደኛዬ ጄሪካ አንድ ክላስ ተምረዋል። ነገር ግን 12ኛ ክፍል ሳይመጣላት ነበር የቀረው። ቤተሰብ የላትም። እናትና አባቷ በልጅነቷን የሞቱባት። የምትኖረው የነበረው ከአያቷ ጋር ነው። ከዛ ባለፈ ምንም የአካውንቲንግ ምሩቅ አይደለችም። ሲቀጥል እዚህ አዲስ አበባ ቤተሰብ የላትም። ወደ አዲስ አበባ ከመምጣቷ በፊት አያቷ እንደሞቱ በሀብት ሆና እንደነበር ወሬ እናፈስባት ነበር። ህገወጥ ስራ ላይ የተሰማራችው። አዎ እንደዛ ነው የሚል ወሬ አላስቀምስ ሲላት ነው ወደዚህ የመጣችው። እሺ አንተ ጋር ይህን ሁሉን ያጣራውልህ። ወዴት እኮ ሚጣ ይሄን ያክል ርቀት ተጉዛ ሜሮን ላይ ጉድፍ ለመውጣት እየሞከረች ወይስ ምንድነው እያለች ያለችው? አንዳች ነገር ቶግ ሲያደርገኝ ታወቀኝ። ሆኖም ሚጣ ከሀሳቧ ፈቀቅ ለማለት እንኳን ሀሳቡ አልነበራትም። የሁለታችን ጠብና ጭቅጭቅ እየተጋጋለ መጣ። ሚጣ ያለችው ነገር ውስጥ ያለ ምንድነው የተፈጠረ ያለው? ጠባችን ገን ነው። እማዬ መሀል ቤት ለመዳኘት እስኪያቅታ ድረስ እህቴ ላይ ጨክኜ መጥፎ ቃላትን መሰንዘር ጀመርኩ። በዛ ሁኔታ ነበር እማዬም ተስማምታ ሊያም ወግናላት ከማታውቀው ከእህቴ ጎን ሆና የቆመችው። ወንድ ልጅ በሴት ይቀየራል የሚባለው እውነት ነው ለካስ አለሽ በንዴት እያጉረመረመች። የፈለጋችሁትን ማሰብ ትችላላችሁ፣ ከፈለጋችሁ ገደል ግቡ አልኩ። አስቤ አልነበረም። ሆኖም ውስጥ ያለው ሴጣን አንዳች ነገር ሊበግረኝ አልቻለም። በልጅነቴ እንኳን አንድም ቀን እጇን አንስታብኝ ማታውቀው እናቴ በኃይለኛ ጥፊ ፊቴ ላይ ያሳረፈች እጇን። በሰዓቱ እኔም ከቀጣይ ድርጊትና ንግግሬ ካልተቆጠብኩ በቀር ችግር እንደሚፈጠር በማሰብ ወዲያው ከቤት ወጣሁ። በሰዓቱ ደንገስገስ ባለው ሰዓት ላይ ብቻዋን የቆመችው ህፃን ብሌንን ተመለከትኳት። አይ ብሌን አሁንም ውጭ ላይ ናት። ቤታችን ጠባብ ስለነበር ግቢ ውስጥ የነበረው ሰው በአጠቃላይ ወሬውን ሳይሰማ አይቀርም። ብሌን ካለችበት ሆና ትክ ብላ አየችኝ። ሰላም ልበላት ወይ ሰላም? ዝም ብዬ የውሸት ፈገግታ ላሳያትም አልቻልኩም ነበር። እናም ፊቴን ዞር አድርጌ ወደ በሩ አቅጣጫ መራመድ እንደጀመርኩ ከኋላዬ ከተል ብላ መጣች። ኤልሜስ አለችኝ በዛ ኩልታፋ አንደበቷ። ምላሽ አልሰጠኋትም። ደገመችው። ምንም ሳልመልስላት በሩን ከፍቼ ወጣሁ። ሚጣም ከብሌን እኩል ከኋላዬ ከተል ብላ እየጣራች ነበር። ሆኖም ለአንዳቸው መልስ ሳልሰጥ ወዲያው ወዴት እንደሚሄድ እንኳን ሳላውቀው ገሰገስኩ። ካፍታ በኋላ አንድ መጠጥ ቤት አረፍ ብዬ ብሬን አዝዤ እዛው አካባቢ ቤርጎ ተኮናተርኩ። አዎ ላድር አመሻሽቼ እዛው ገብቼ አደርኩ። ንጋት ላይ ወደ ቤት መመለስም ስላልፈለግኩ እንደ ነገሩ ፊቴ ለቅለቅ ብዬና የጥርስ ብሩሽ ከውጭ ገዝቼ ጥርሴን አጽድቼ ትናንት በለበስኩት ልብስ ወደ ስራ ቦታ ያቀን ነው። ስራ ቦታ ላይ ሆኜ ስራዬን እየሰራው ነበር ስልኬ የጠራው። አከሬ ነበረች። የብሌን እናት። ግራ እየተጋባው ስልኩን አነሳው። እነማዬ አንዳች ነገር ሆኗል የሚል ነገር እንዳልሰማ ልቤ መፍራት ጀመረ። አከሬ በተረበሸ ድምጽ ነበር እያወራች የነበረው። ኤርሜስ ቶሎና ፖሊሶች መጥተዋል አለች። ፖሊስን መንገድ ላይ ማየው ካልሆነ በቀር እንደ ቅርብ ጓደኛ እኔ ቤት ምን ይሰራል ስላሰብኩ ነው። ውስጤ ሌላ መጥፎ ነገር እያሰበ ነው። እኔ በሌለሁበት ሜሮን መታ እማዬና ሚጣ ላይ አንድ ነገር አደረገች ወይስ እነሱ አደረጓት? ምንድነው የተፈጠረ ነገር አለ? ኮምበሬ ብድግ አልኩ። ሜሮንና እናቴ ደህና አይደሉም እንዴ? እናትና እህቴ የሉም። ትናንት እኮ አንተ እንደወጣ ልብሳቸውን ሸክፈው ነው የሄዱት አለች።
ነገር አለሙ ጭራሽ ተገለባበጠብኝ። ስለዚህ ሜሮ እናት ስላሰብኩ አከሬ ምን እንደተፈጠረ ደጋግሜ ብጠይቃት ፖሊሶቹ እንዳትናገር ያሏት ይመስል ደጋግማ ብቻ ቶሎና ፍጠን አለችኝ። እኔም በቀጥ እንኳን አለቀኝ ሳላስፈቅድ ስንቱን ነገር እያሰብኩ ወደ ቤት ነበር የበረርኩት። ቤት ስደርስ የተመለከትኩት ነገር ማመን አልቻልኩ ነበር። ቤቴ ምስቅልቅል ወጥቷል። ፖሊሶች የእጅ ጓንት አድርገው ፍተሻ እያከናወኑ ነው። አፌ እንደከፈትኩ እጄ እንዳከረፈፉ ጠጋልኩ። አቤት፣ ምንድን ነው? በማን ፍቃድ ነው የሰው ቤት እንደዚህ የምታደርጉት? አቶ ኤርሚያስ አንተ ነህ? አለ አንዱ። አዎ ነኝ። ምንድን ነው አልኩ ደረቴን ገልብጬ። የፖሊስ ማዘዣ ይዘን መተን ነው ቤት ላይ ፍተሻ የምናከናውነው። ወዲያው አንዱ ፖሊስ በፌስታል የተጠቀለ ነገር ይዞ ብቅ አለ። አለቃ መረጃ ተገኝቷል። ፌስታል ውስጥ ያለው እቃ ሲወጣ አይቻቸው ማላቀው ብዙ ልብስ ተመለከትኩ። ሆኖም ልብሶቹ የህፃናት ነበሩ። ነገሩ ይበልጥ አወዛገበኝ። ምኑን ከምኑ ጋር አገጣጥሜ ራሴን ማስረዳት እንዳለብኝ ማወቅ ተሳነኝ። አቶ ኤርሚያስ በህፃናት ስርቆት ወንጀል ጋር ተይዞ በዋና ተጠርጣሪነት በቁጥጥር ስር ውለሃል ሲል ሳላስበው ቅጽበታዊ በሆነ መልኩ ካቴናውን ይዞ ወደ እጄ ቀረብ አለ። ፈስሼ ቀረው። የምን ስርቆት አልኩ በፌስ እየተንተባተብኩ። ጎድ 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 አለች አከሬ በእሪታ ድምፅ። በዙሪያ ያሉት ሰዎች ሁሉ ሲተቋቆሙብኝና ሲነጋገሩብኝ ተመለከትኩ። የግቢያችን ልጆች ሲሰረቁ መች አጠገብ ያለውን ሰው ጠረጠሩ ይላሉ። በእውነቱ ከሆነ ግቢ ውስጥ ያሉት ህጻናት ስፍር ቁጥር የሌላቸው እንደመሆኑ መጠን እኔም ከነበረብኝ የቤት ጭንቀትና ውጥረት ጋር ተያይዞ ልጅ ይጥፋ ይጥፋ ማቀው ታሪክ አልነበረም። ነገሩን ለማስረዳት ደጋግሜ ብጮ ሰሚ ያጣው። የሰፈሩ ሰውና ልጅ ጠፋብኝ ያሉ ቤተሰቦች ምንም ፖሊሶች ቢገላግሏቸውም አንዴ ድንጋይ አንዴ ምን እያነሱ እንደ ጠላት ይወግሩኝ ጀመር። ከመሀል የተወረወረው ድንጋይ አናቴን ሲለው ጊዜ ሚዛኔን ስጬ በርከክ አልኩ። ፖሊሶቹም ተደጋግፈው ወደ ፖሊስ መኪና አስገቡኝ። ከቆይታ በኋላ ፖሊስ ጣቢያ ደረስን። ቅድም እርዳታ ከተደረገልኝ በኋላ ወደ ጥያቄ ገባው። ሆኖም ፖሊሶቹ በቁጣና በጩኸት እየጠየቁኝ ስለነበር አንዳች ነገር ማቁ አልነበረም። በእውነቱ እኔ ምንም አይነት ህፃን አልሰረኩም፣ እንዲሁም ለሌላ ቡድኖች አሳልፌ አልሰጠውም። ሆኖም ቤቴ ውስጥ የተገኘው መረጃ እንዲሁም በግቢ ውስጥ የነበሩት የህፃናት መሰወር ጋር ተይዞ ዋና ተጠርጣሪ መሆኔ ተነገረኝ። ነገሩን ቆም ብዬ እንኳን ባስብ ምንም አይነት መፍትሄ ማምጣት አልቻልኩ ነበር። እኔም በሰፈሩ መጥፋት የልጆች መጥፋት ጋር ተይዞ ለመጀመሪያ ጊዜ ሰማሁት ከወራት በፊት ወተት ለመግዛት በተሰለፍኩበት ወቅት እንደነበር። ይህ ከረዳኝ ብዬ ተናገርኩ። ሆኖም ስለ ጉዳዩ ከወራት በፊት ማወቄ ሆኖም ምንም ነገር እንደማላቅ መናገሬ ምንም ሊፈጥርልኝ አልቻለም። ጣቶች በሙሉ ወደ እኔ ያመላከቱ። ፖሊሶቹ በአናት ጥያቄዎችን ሲያዘኑብኝ ጊዜ መልሰው ጠፋኝ። ከቆይታ በኋላ ፖሊሱ እስካሁን ከግቢ 3 ህፃናት ሲጠፉና ወላይ ሲያለቅስ አፋልጉኝ ሲል እንዴት አላወክም ሲል ጠይቀኝ። እኔም ቤቴ ውስጥ በነበረው ጥረት አማካኝነት ደጁዬ ማታ ስለምገባ የሰማሁት እንደሌለ ገለጽኩ። እናንተ ምሽቴን ነበር። ህፃን ቤዛዊት ውድቅት ሌት ላይ ነበር ለሽንት እንደተነሳሽ ጠፍቶ የቀረችው ሲል ሌላኛው ፖሊስ ጠየቀ። እኔም ቤቴ ውስጥ ችግር ተፈጥሮ ወጥቼ እንደሄድኩና ውጪ እንዳደርኩ ያደርኩበት ሆቴልና ያመሸውበት ግሮሰሪ መጠየቅ እንደሚችሉ ተናገሩ። ሆኖም ገብቼበት ማላቀው ግሮሰሪ ስለነበር እኔ መምጣቴን ማስታወሳቸውን እርግጠኛ ስለመሆናቸው እርግጠኛ አልሆንኩም። ካፍታ በኋላ እናቴና እህቴም ለምርመራና ቃል ለመስጠት ተጠሩ። እኔም ባልሰራሁትና በማላቀው ነገር በከባድ ወንጀል ለፍርድ ቀረብኩ። በሰዓቱ ላቆመው የምችለው ጠበቃ እንኳን አልነበረኝም። ነገሮች ሁሉ ውጥንቅጣቸው ወጣ። እህቴን ሜሮንስ ብዬ ለመጠየቅ አስፈራኝ። እኔ ከታሰርኩ ዕለት አንስቶ ዝር ብላ ወይም መታ ጠይቀኝ አታውቅም። ከቆይታ በኋላ ለቀጠሮ
ሌላ ጊዜ ተቀጥሬ ከቤተሰቦቼ ጋር ጠበቃ ለማቆም እየተማከርን ባለንበት ቅጽበት ነበር ንጋት ላይ አንዱ ፖሊስ መጥቶ ኤርሚያስ እንዳሻው ሲል ስሜን ጮክ ብሎ የተጣራው። እኔም ከተኛሁበት አቤት ብዬ ተነሳው። ሆኖ የተከሰተውን ነገር ማመን አልቻልኩም ነበር። ወደ ጣቢያ ቀናን። መርማሪው ጋር ነበር የወሰዱኝ። በቦታው እናቴ ሚጣ፣ አከራይ እንዲሁም ትንሿ ብሌን ጭምር ነበረች። መርማሪው በዋስ ለቀቅ እንደሆነ ነገር ግን የፍርድ ሂደቱ እስኪጠናቀቅና ወንጀለኞቹ በቁጥጥር ስር እስኪውሉ ድረስ ከሀገርም ሆነ ከከተማ መውጣት እንደማልችል ነገሩኝ። አዲስ የተፈጠረው ነገር እያስገረመኝ ፖሊሱን የተፈጠረውን ነገር ጠየኩት። ሕፃን ብሌንና መስግናት አለ ወደ እሷ ጠቆም እያደረገ። አይን አለም ተካልኝ ወይም አንተን ስትተዋወቀ ሜሮን በሚል ስሟ የምትጠራው ግለሰብ የህፃናት ስርቆት፣ አፈና እንዲሁም የሰዎች ህገወጥ ዝውውር ላይ እጁ ያለበት በአዳማ እንዲሁም እዚሁ አዲስ አበባ በሌሎች ቦታ በልዩ ስሟ ኪኪ ተብላ ስትፈለግ የነበረችና ክትትል ሲደረግባት የነበረች ሴት ናት። አሁን ላይ ህፃን ብሌን ከሰጠችው የምስክርነት ቃል አንተን ለማጥመድ የቻለችው እንዲሆን ልትቀርብ የሞከረችው ብዙ ህጻናት የሚገኙበት ግቢ ውስጥ እንደምትኖር በማወቅ እንደሆነ ልንገምት ችለናል፣ ልንደርስበትም እንዲሁ አለ። ከዛ በኋላ ፖሊሱ ያለው ቃል እንደ ጅረት ጆሮ ውስጥ ይፈስ ጀመር። ያቺ ድምጿ ማይሰማ ሴት ወንጀለኛ ነበረች። የመጀመሪያ ቀን ትውውቃችን መልስ። አዎ ያንን ቀን መለስ ብዬ ሳስበው ትዝ አለኝ። ግቢ ውስጥ ስላሉት ህጻናት እንዲሁም ወላጆች ስለነሱ ያወራሁት በራሴ አፈርኩ። የዛን ዕለትም ምሽት ትንሿ ብሌን ልታናግረኝ የሞከረችው በድብቅ ያየችውን ወንጀል ልትነግረኝ መሆኑ ነበር። ለእኔ መልአክ የነበረችው ወርቅ ቅባ ሴት ለካ ወንጀለኛና ጨካኝ ሴት ነች። በሷ ወጥመድ ውስጥ መውደቄ ቤተሰቦቼን ማስቀየሜና መካዴን ሳስበው እንደ እግር እሳት አንገበገበኝ። እኔም ከድሮም ቀረብ ብላኝ የነበረችዋን ትንሿ ብሌንን እያመሰገንኩ ተሰረቁ የተባሉት ህጻናቶችም ምንም ሳይሆኑ ወደ ወላጆቻቸው በሰላም እንዲመለሱ ተስፋ እያደረጉ ወደ ቤቴ ነፃነቴን አውጄ ከእናትና ከእህቴ ጋር በሰላም ተመለሱ።